ሰላም ወዳጆቼ እንዴት ናችሁ? ማይክ ቢነኝ። ዛሬ በጣም ወሳኝና ገራሚ ስለሆነ ስለ አእምሮአችን ይዤላችሁ የቀረብኩት ስለ አንጎላችን ነው። ሳይንቲስቶች እንኳን ሙሉ ለሙሉ ማወቅ አልቻሉም። ኦሬዲ ሀፉን እንኳን ማወቅ አልተቻለም እና ገራሚ ስለሆነ ስለ አእምሮ ክፍላችን 15 ወሳኝ ነጥቦችን መርጬ አምጥቼላችኋለሁ። እንደምትወዱት በጣም እርግጠኛ ነኝ። ተከታተሉኝ። አንደኛ፣ ሁለገብ ስራ መስራት አይችልም አእምሮአችን። ብዙ ስራ በአንድ ጊዜ እንሰራለን ብለን ማሰብን ጊዜ ወይ ደግሞ በአንድ ጊዜ ሁለት ሀሳብ በምናስብበት ጊዜ አእምሮአችን በአንድ ጊዜ ሁለት ነገር ማድረግ አይችልም። ነገር ግን ሁለት አውድ እየከፈተ ነው ያለው። እንዴት ነው የሚያደርገው አእምሮአችን? ማለትም ይሄ ከአንድ ሀሳብ ወደ ሌላ ሀሳብ ከአንድ ሀሳብ ወደ ሌላ ከፊትና ኋላ እየተመላለሰ ነው እንጂ በአንድ ጊዜ አእምሮአችን ሁለት ሀሳብ ማሰብ አይችልም። ብሬን ሩት የተባለው መጽሐፍ ደግሞ ስለዚህ ነገር ሲያብራራ ምን ያክል ጎጂ ነው የሚለውን ነገር በሚጠቅስበት ጊዜ 50% የመሳሳት አቅማችንን ከፍ ያደርገዋል በአንድ ጊዜ ሁለት ነገር ማሰባችን። ስለዚህ አንድ ነገር ላይ ፎከስ ብናደርግ ሞር የተሻለ ውጤታማ እንሆናለን። ሁለተኛ፣ የአንድ የጎልማሳ የአንጎል ክብደት 3 ፓውንድ ወይም ደግሞ 1.3 ኪሎ አካባቢ ይመዝናል። ሴሬብረም የተባለው የአንጎል ክፍላችን ደግሞ 85% የሚሆነውን የአንጎል ክብደት ይወስደዋል። በአጠቃላይ ከሰውነታችን ክብደት ደግሞ 2% የሚሆነው አንጎላችን ነው ማለት ነው። የአንጎል ቴክስቸር ደግሞ እንደ በጣም ልሙጥ ተሽከርካ እንደ ጄል ልሙጥሙጥ የሚል ነገር ነው። እስከዛሬ በምድር ላይ ከባድ ትልቅ የሚባለው የአንጎል ክብደት 4.43 ፓውንድ ሲሆን ወይ ደግሞ 2.2 ኪሎ አካባቢ ይመዝናል። በጣም ስሙም ይሄንን የሚመዝነው ሰውዬ ሩሲያዊ ሲሆን ስሙም ኢቫን ይባላል። በጣም ትንሹ አንጎል ደግሞ እስከዛሬ የታየው 2.41 ፓውንድ ሲሆን ወደ 1 ኪሎ አካባቢ ይመዝናል ማለት ነው። ሶስተኛ፣ ወደ 75% የሚጠጋው የአንጎል ክፍላችን ውሃ ነው ወይም ደግሞ 75% አንጎላችን ውሃ ነው። ይሄ ማለት እስከ 2% እንኳን ዲሃይድሬት ብናደርግ አሉታዊ ተጽዕኖ ሊያሳድር ይችላል ማለት ነው። ድርቀትና የሶዲየም እና የኤሌክትሮላይቶች መጥፋት የማስታወስና የማተኮር ላይ በከፍተኛ ተጽዕኖ ያሳድራሉ ማለት ነው። በምንደርቅበትና የሶዲየም የኤሌክትሮላይቶች መጥፋት የማተኮርና የማስታወስ ችሎታችን ላይ ኢፌክት ያደርጋሉ። ስለዚህ አተኩረን ለሰውነታችን በጣም ወይም ደግሞ ለአንጎላችን እንዲፋጠን ስራውን በትክክል እንዲሰራ ለማድረግ ውሃ በጣም ወሳኝ ነው። ዲሃይድሬት ማድረግ በፍጹም የለብንም ማለት ነው። ራስ ምታት በኬሚካል ሪአክሽን ምክንያት ይከሰታል። በአንጎል ውስጥ የኬሚካል እንቅስቃሴ የራስ ቅሎ ዙሪያ ያሉ ነርቮች ወይም ደግሞ የደም ስሮች ወይም የጭንቅላትና የአንገት ጡንቻዎች ወይም ደግሞ ከነዚህ ምክንያቶች አንዳንድ ጥምረቶች በዋናነት የራስ ምታት ውስጥ ሚና ሊጫወቱ ይችላሉ። ነርቭ ሴሎች እንዲግባቡ ሴሮቲን የሚባል ኬሚካል አለ። ሴሮቲን ወይም ደግሞ የኢስትሮጂን መጠን ሲቀየር ደግሞ ያንዳንድ የራስ ምታት ወይም የማይግሬን ውጤት ናቸው ማለት ነው። የሴሮቶኒን መጠን በሚለያይበት መጠን ሁለቱም ጾታዎች ላይ ተጽዕኖ ሊያሳድር ይችላል። የኦስትሮጂን መጠን በሚለዋወጥበት ጊዜ ግን ሴቶች ላይ ብቻ ለውጡ ይታያል ወይ ደግሞ ራስ ምታት ያስከትላል። አምስተኛ፣ የሰው አንጎል በግምት ወደ 100 ቢሊዮን የነርቭ ሴሎች አሉት። ይህ በሚልኪ ጋላክሲ ውስጥ ካለው ከከዋክብት ብዛት ተመሳሳይ ነው። እነዚህ ነርቮች በትሪሊዮን የሚቆጠሩ ግንኙነቶች ወይም ደግሞ ስናፕስ የተገናኙ ናቸው። ኤክስፐርቶች ይህንን ጉዳይ የነርቭ ጫካ ይሉታል። ለምናያቸው፣ ለምንሰማቸው ወይም ደግሞ ለምናደርጋቸው ነገሮች ሁሉ መረጃ በአንጎል ውስጥ በእነዚህ ነርቭ ሴሎች መካከል ይሰራል። እነዚህ የነርቭ ሴሎች መረጃን በተለያየ ፍጥነት ያራምዳሉ። መረጃ በነርቭ ሴሎች መካከል ለማለፍ በጣም ፈጣኑ ፍጥነት 250 ማይል ፐር ሃወር ነው የሚያልፈው ማለት ነው። ይህ እንዳለ ሆኖ ግን የነርቭ ሴሎች ከአእምሮአችን ውስጥ 10% ብቻ የሚሆኑት ናቸው። የሰው ልጅ የሚጠቀመው ከአእምሮአችን 10% ብቻ ነው የሚለውን ተረት መቼ ሰምታችሁ ሊሆን ይችላል። ይሄ ግን በፍጹም ውሸት ነው። እውነቱን ለመናገር አእምሮአችንን ሙሉ በሙሉ ነው የምንጠቀመው። ስንተኛ እንኳን 10% በላይ ይጠቀም ነው የምንተኛው። ምንም እንኳን በማንኛውም ጊዜ ሁሉንም የአእምሮ ክፍላችን በአንድ ጊዜ ማንጠቀመው ቢሆንም የአእምሮ ተመራማሪዎች የምስል ቴክኖሎጂን በመጠቀም እንዳጠኑት ከሆነ የሰው ልክ እንደማንኛውም የሰውነታችን ክፍል እንደ ጡንቻዎቻችን ሁሉ የአእምሮ ክፍሎቻችን በ24 ሰዓት ውስጥ የራሳቸውን እንቅስቃሴ ያደርጋሉ፣ የራሳቸውን ስራ ይሰራሉ። ህልም ኢማጂኔሽን ሳይኮሎጂ ፋክተር እና ኒውሮሎጂካል ፋክተር እንደሆኑ ይታመናል። በመሃል አንጎል ውስጥ ያለው የሊምቢክ ሲስተም በንቃትም ሆነ በህልም ሰዓት ስሜትን የሚመለከት ሲሆን በአብዛኛው ጊዜ ከፍርሃት ጋር የተቆራኘ ነው። በተለይ በህልም ወቅት የሚሰራው አሚግዳላ የሚባለው የአእምሮአችን ክፍል ሲሆን በተኙበት ጊዜም ቢሆን አንጎላችን እየሰራ መሆኑን ማመልከቻ እሱ ነው። በአማካኝ የሰው ልጅ በአንድ ሌሊት ከ4 ህልም እስከ 7 ህልም ያያል። 8ኛ፣ አንጎል ህመም ሊሰማ አይችልም። አንጎል በራሱ ብቻውን አንጎል ውስጥ ምንም አይነት ህመም ተቀባይ ወይም ሴንስ የሚያደርግ ህመምን ነገር የለም። ነገር ግን የማጅራታችን አካባቢ የጭንቅላት ቆዳችን የጭንቅላት አጥንታችን ህመም የማስተላለፍ ሴንሰር አላቸው። አንጎል ብቻውን ግን ምንም አይነት ሴንስ የለውም። አንጎላችንን ቀዶ ጥገና ብናደርግ ምንም አይነት ፔን ሊሰማን አይችልም። ይህንን ስንል አንጎላችን ያለው ጭንቅላታችን ሳይሆን አንጎላችን ምንም አይነት ፔን ሴንስ የሚያደርግበት ወይ የለውም። 9ኛ፣ በእድሜ እየገፋን በሄድን ቁጥር የአንጎል ሳይዛችን እየቀነሰ ይመጣል። የሰው ልጅ የአንጎል እስከ 40 ዓመቱ ድረስ እያደገ ነው የሚመጣው። እስከ እድሜው አጋማሽ ድረስ እያደገ ይመጣል።
እንደዚህ ላለ ረጅም ጊዜ የሚያድግ አካል ብቸኛው አንጎል ብቻ ነው። ከማንኛውም አካል የበለጠ ደግሞ ለውጦችን ያስተናግዳል። በህይወት አጋማሽ አካባቢ ደግሞ አንጎላችን እየቀነሰ ይመጣል ማለት ነው። ይሁን እንጂ የአንጎል መጠን መቀነስ ምንም አይነት ችግር የለውም። ከትንሽ አንጎል የበለጠ ትልቅ አንጎል ብልህ መሆኑ ወይ ደግሞ የተሻለ መሆኑ የሚያሳይ ምንም አይነት መረጃ እስካሁን ምድር ላይ የለም። 10ኛ አንጎል የዘፈቀደ ሀሳብ ማመንጫ ነው። እንደ አውሮፓውያን አቆጣጠር በ2005 ብሔራዊ ሳይንስ ፋውንዴሽን በየቀኑ ስለ ሰው ሀሳቦች ምርምር አድርጎ ነበርና እሱን በተመለከተ አንድ ሪፖርት አውጥቶ ነበርና በአማካኝ የሰው ልጅ በየቀኑ ከ12000 እስከ 60000 ሀሳቦች አሉት። ከነዚህ ውስጥ ደግሞ 95% የሚሆኑት ልክ የቀድሞውን ቀን ያህል ተመሳሳይ ተደጋጋሚ ሀሳቦች ናቸውና 80% ያሉት ደግሞ አሉታዊ ናቸው። 11ኛ አንጎላችን 20% የሚሆነውን ከሰውነታችን 20% የሚሆነውን ኦክሲጅን እና ደም ይጠቀማል። አንጎል የማያቋርጥ የኦክሲጅን አቅርቦት ነው የሚፈልገው። ለ5 ደቂቃዎች እንኳን ኦክሲጅን ባናገኝ አንጎላችን ውስጥ ያሉ ወሳኝ የሚባሉ ሴሎች በመሞት ወደ ከባድ የአንጎል ጉዳት ልንደርስ እንችላለን ማለት ነው። የበለጠ ደግሞ ባሰበን ቁጥር የበለጠ የምናስብ ከሆነ ደግሞ አንጎላችን እስከ 50% ድረስ ኦክሲጅን ይጠቀማል። 20% ነበር የሚጠቀመው። በደንብ የምናስብበት ጊዜ ደግሞ ልክ እንደ ነዳጅ 50% ሊጠቀም ይችላል ማለት ነው። በየደቂቃው ከ750 እስከ 1000 ሚሊ ሊትር የሚያክል ደም በአንጎላችን ውስጥ ያልፋል። ይሄን ደግሞ ለመተካት አንድ ብርጭቆ ውሃ ወይ ደግሞ አንድ ለስላሳ ብንጠጣ በቂ ነው። 12ኛ የአካል ብቃት እንቅስቃሴ ለሰውነት እንደሚጠቅመን ሁሉ ለአእምሮም ለማጎልበት በጣም ጥሩ ነው። የአካል ብቃት እንቅስቃሴ በምናደርግበት ጊዜ የልብ ምታችን ከፍ ይላል። የልብ ምታችን ከፍ ካለ ደግሞ ወደ አእምሮአችን በቂ የደም ዝውውር እንዲኖር ይደረጋል ማለት ነው። በተመሳሳይ ደግሞ እንቅስቃሴ በምናደርግበት ጊዜ የትንፋሽ መጠናችን እየጨመረ ስለሚሄድ የትንፋሽ መጠናችን ሲጨምር ደግሞ በበለጠ ኦክሲጅን ወደ አእምሮአችን ይሄዳል። ወደ አእምሮአችን የበለጠ ኦክሲጅን በሄደበት ጊዜ ደግሞ ተጨማሪ የአንጎል ክፍሎች እንዲዳብሩና እንዲመረቱ ያደርገናል። ወይም ደግሞ ተጨማሪ ኒውሮኖች እንዲመረቱ ይረዳናል። ተጨማሪ ኒውሮኖች በኖሩን ቁጥር ደግሞ የማስታወስ ችሎታችን እየጨመረና አእምሮአችንን በደንብ እየዳበረ ነው የሚመጣው። 13ኛ የአንጎል እንቅስቃሴ አነስተኛ አምፖል ኃይል ሊኖረው ይችላል። አንጎላችን አነስተኛ አምፖል ሊያበራ ይችላል። ነቅተን ባለንበት ጊዜ አንጎል ከ12 እስከ 25 ዋት ኤሌክትሪክ ያመነጫል። ይህ አነስተኛ አምፖል ለማብራት በጣም በቂ ነው። አንጎል እንዲሁም በፍጥነት ነው የሚሰራው። አንድ ሜሴጅ ከእጃችን ወይም ደግሞ ከእግራችን ወደ አንጎል ለመሄድ በሰዓት ከ150 እስከ 260 ማይል ይጓዛል። አንጎል ይህንን የሚያክል ደግሞ ኃይል ለማመንጨት የሚጠቅመው ከሰውነታችን ውስጥ ግሉኮስን በመጠቀም ነው። 14ኛ ጮክ ብሎ ማንበብ በሆድ ከማንበብ ወይ ደግሞ በጸጥታ ከማንበብ የተለየ ለአንጎል ለመረጃ ይጠቅመዋል። ጮክ ብሎ ማንበብ የአንጎል እድገታችንን ያበረታታናል። ለምሳሌ ልጆችን ጮክ ብለው መጀመሪያ ላይ እንዳይጮሁብን ወይ ደግሞ ቀስ ብለው እንዲያወቁ እናደርጋቸዋለን። ሲያነቡ ደግሞ ቀስ ብለው እንዲያነቡ እናደርጋለን። ይሄ ስህተት ነው። ምክንያቱም ልጆቻችን ጋር ጮክ ብለው እንዲያወሩ ነው መጀመሪያ ላይ ጮክ ብለን እኛ ራሳችን ጮክ ብለን እነሱ ጋር ማውራት ያለብን፣ ምክንያቱም አንጎላችን ይሄን ስለሚያበረታታ። 15ኛ እንቅልፍ በጣም አስፈላጊ ነገር ነው ለአእምሮአችን። አእምሮአችን በትክክል ለመስራት ሰውነታችንና አንጎላችን እረፍት ይፈልጋሉ። አንድ ሰው በቂ እንቅልፍ በማይኖርበት ጊዜ የማገናዘብ የማስታወስና የምላሽ የመስጠት ጊዜ ሁሉ ሊዛባ ይችላል። ይህ የሆነበት ምክንያት እንቅልፍ ማጣት የአንጎል ሴሎችን ስለሚገድል ነው። ለማስታወስ ትክክለኛ ውሳኔዎችን ለመወሰን እንቅልፍ በጣም አስፈላጊ ነው። በእንቅልፍ ወቅት አንጎል ከቀን ጀምሮ ሁሉንም ትዝታዎች ይሰበስባል። የድካም ስሜት የሚሰማን ከሆነ የምናዛጋ ምናምን ከሆነ የአእምሮ ውስጥ ያለውን ሙቀታችንን ስለሚጨምርብን መተኛት አለብን። እንቅልፍ ማጣት በጭራሽ የለብንም። ተመጣጣኝ እና ትክክለኛ እንቅልፍ መተኛት አለብን በቀን። እንግዲህ ወዳጆቼ እነዚህ 15 ነጥቦች እነዚህን ይመስሉ ነበረ። ቀንጨብጨብ አድርጌ ነው ያቀረብኩላችሁ። በጣም ብዙ ፖይንቶች አሉ። ሌላ ግን ከታወቀ የብሬን ክፍላችን ያልታወቀው ነው የበዛው እንደነገርኳችሁ። ስለዚህ ጥቂቶቹ እውነታዎች ገራሚ እውነታዎች ግን እነዚህን ይመስላሉ። ከተመቻችሁ ሌላም ቪዲዮ ስለምለቅ ጆይን ማድረጋችሁ ቤተሰብ መሆናችሁ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ አድርጉላለሁ። አመሰግናለሁ። ቻው።